ወደ አዲስ አበባ ይዘናት እየመጣን ነው። ሁላችን እቺ ልጅ ምንም በቃ አልተቻለችም። በጣም መገናኛ ብዙሃን እየተቀባበሏት ይገኛሉ። አሁን ደግሞ ከተለያዩ ድርጅቶች ጋር ማስታወቂያዎችን ለመስራት ሞዴሊንግ ትምህርቷን ለመማር እና የተለያዩ ተቋማት ጋር ግንኙነት አላትና ወደ አዲስ አበባ እንደመጣች መረጃዎች ያሳያሉ። በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን ባለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያለው መልካም ሁሉ እንዲደርሳት መልካም ሁሉ እንመኛለን። በጣም ደስ የሚል አጋጣሚ ነው። በዚህ አጋጣሚ ራሷን በደንብ እንድታስተዋውቅ ለሌሎችም አራያ ይሆናል። በክፍለ ሀገራት በጣም ብዙ ያልተደረሱ ቦታዎች አሉ። ኢትዮጵያውያን ቆነጃጅቶች እንዳሉ ማሳያ ናት። በጣም ደስ የሚል አጋጣሚ ነው። በጣም ደስ ብሎናል። ሁላችሁም ይሄንን ቻናል ሰብስክራይብ እያደረጋችሁ እሷን በተመለከተ ቲክቶክ ላይም የተለያዩ ማህበራዊ ሚዲያዎች ላይ የሚመጡትን እናንተም ፎሎም እያደረጋችሁ ሰፖርት እንድታደርጉ ዘንድ በዚህ አጋጣሚ ጥሬን አቀርባለሁ። በጣም ደስ የሚል ዜና ነው። ዛሬውኑ አዲስ አበባ እንደሄደች እንደመጣች መረጃዎች ያሳያሉ። ጉርሻም በጉርሻ ፔጅ እንዲሁም ደግሞ ማስተራብነት ከጎኗ እንደሚሆን ሰፖርት እንደሚያደርጋት በተደጋጋሚ እያሳየ ይገኛል። ከ3 ከ4 ጊዜ በላይ ፖስት አድርጓታልና ደስ የሚል አጋጣሚ ነው። ይሄ ለሌላም ሰው ማንቂያ ይሆናል። በቅርቡ ደግሞ እንደምናውቀው ነው ካሉ ቡቲክ አለ። የተለያዩ ፈጠራዎችን በማድረግ በጣም በሚገርም መልኩ ከቲክቶክ አልፎ ኢንስታግራም ላይ ዓለምን መነጋገሪያ እንደደረገ ይታወቃል። እንደዚህ አይነት አጋጣሚዎችን መጠቀም በአሁን ጊዜ በጣም ትልቅ ነገር እንደሆነ ማሳያ ይሆናል። አሁን ደግሞ ያዳሩ ገና ጨቅላለች ናትችም እንደሱ እና በአጋጣሚ ፎቶ በተነሳችው ህይወቷ ሊቀየር እንደሆነ ነገሮች ያሳያሉ። ሌሎችም ታዳጊዎች ጥሩ ትምህርት ይሆናል። በተሰጧችሁ ሁላችሁም ተሰጧችሁን በደንብ እንድትሉ እንድታጎለብቱ ማሳያ ይሆናል። ወላጆችም ቢሆኑ ልጆችን በቃ የሆነ የራሳቸው የሆነ ታለንት ሊኖራቸው ስለሚችል ፕሊስ እባካችሁን እንድትሉ በጣም መቆጣ ሳይሆን ወደሚፈልጉት ዲፓርትመንት እንዲገቡ ወደሚፈልጉት ወደ ፍላጎታቸው ትኩረት እንዲያደርጉ እናንተም ደግሞ ሚዲያዎች ላይ እንዲ ቲክቶክ ላይ ተሰጧቸውን እንዲያሳዩ ብታበረታቱ ያ ማለት ኖርማል 24 ሰዓት ይተቀሙ ማለት ሳይሆን ተሰጧቸውን እንዲያሳዩ ብታበረታቱ እቺ ልጅ እና ቃሉ ቡቲክ ምሳሌ ይሆናሉና እንዲሁም ደግሞ ነጽ ያለች በድምጿ እንደዚህ ትምብላ አዶና ሄዱ እንደገና እንዳፈመሳት ይታወቃል። ስለዚህ ሁላችሁም ተሰጧችሁን እባካችሁን በዚህ አጋጣሚ እንድታጎለብቱ ጥሬና ቀርባለሁ። ለዚህ ቻናል አዲስ ሆናችሁ ሁላችሁም አሁኑን ገብታችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ዘንድ